ባለፈው ያሳየዋችሁ እነዚህ በተን የሆኑ ስልኮች እንዴት ነውኛ በ10 ሺህ ብር በ20 ሺህ ብርና ከዛም በላይ አውጥተን እንደገዛናቸው ስልኮች ትልልቅ የሆኑ አፕሊኬሽኖችን በጣም በቅናሽ ዋጋ ገዝተናቸው እንድንጠቀም የሚያስችሉን። አሁን እናንተ ይሄን ቪዲዮ የምታዩበት ስልክ እንግዲህ ውስጡ ላይ ብዙ ሃርድዌር ፓርቶች አሉት። ለምሳሌ ፕሮሰሰር አለው፣ ስቶሬጅ አለው፣ ራም እና ሌሎችም። እነዚህ ናቸው እንግዲህ አንድም ስልኩን ውድ የሚያደርጉት እንደዚሁም ደግሞ ውስጥ ያሉትን ነገሮች እንድትጠቀሙ የሚያስችሏችሁ። ነገር ግን እነዚህ ዘኔክሰስ የተሰኙና ቴሌክላውድ ላይ መሰረት ያደረጉ ስልኮች ጋር ስትመጡ ስልኩ ላይ የምትጠቀሟቸው አብዛኞቹ ነገሮች ፕሮሰስ የሚሆኑት ስልኩ ውስጥ ሳይሆን ከስልኩ ውጪ ሪሞትሊ ቴሌክላውድ ላይ ነው ማለት ነው። ስለዚህ ስልኮቹ ትልልቅ የሆነ ፕሮሰሰር፣ ትልቅ የሆነ ራም፣ ትልቅ የሆነ ስቶሬጅ አያስፈልጋቸውም። እነዚህን ክላውድ ላይ መሰረት ያደረጉ ስማርት ስልኮች ሲገዙ ምንድነው የምታገኟቸው ጥቅሞች? የመጀመሪያው እንግዲህ በጣም ዋጋቸው ቅናሽ ስለሚሆን ማንኛውም ሰው በቀላሉ ገዝቶ ሊጠቀማቸው ይችላል። ሁለተኛው ደግሞ አይበለውና ስልኩ ቢጠፋብን አሁን እንደምንጠቀማቸው ስልኮች ፋይላችንን ሙሉ ለሙሉ አናጣም ወይ ደግሞ መልሰን ለማግኘት አንቸገርም። ምክንያቱም ፋይሎቹ የሚቀመጡት ስልኩ ውስጥ ሳይሆን ክላውድ ላይ ስለሆነ ከዛ ላይ መልሰን በቀላሉ ፋይላችንን ማግኘት እንችላለን። ሶስተኛው ባትሪያቸው ሲሆን እንደነገርኳችሁ አብዛኛው ነገር ፕሮሰስ የሚሆነው ከስልኩ ውጪ ክላውድ ላይ ስለሆነ የባትሪ ፍጆታቸው ትንሽ ነው። ስለዚህ በአንድ ጊዜ ቻርጅ ለረጅም ጊዜ ልንጠቀማቸው እንችላለን ማለት ነው። እዚህ ጋር የምትመለከቷቸውም ሁለት ስልኮች እንግዲህ አንደኛው L127 ላይት የሚባል ሲሆን አንደኛው ደግሞ L131 ላይት ይባላል። እነዚህ ሙሉ ኪቦርድ ብቻ የሆኑ ስልኮች ናቸው። አንደኛው ደግሞ L2028 ላይት የሚባል ሲሆን እሱ ደግሞ ግማሽ ስክሪኑ ተች ግማሽ ደግሞ ኪቦርድ የሆነ ሲሆን የሶስቱን ሞዴሎች ዋጋ እዚህ ጋር አስቀምጬላችኋለሁ።